አሰላሙ አለይኩም ጋይስ እንዴት ናችሁ? ዛሬ በምሽት መጥቻለሁ። ትንሽ ዳርክ ነገር ነው። ቤተልዬ ውቢቷ ቤተል በምሽት ምን እንደምትመስል አብረን እናያለን። ዛሬ ብሎጋችን ቤተልን ነው በደንብ በማሳያችሁ። አሁን ያለሁት ቤተል ሀብሎ የሚጀምርበት ከጦር ኃይሎች ወደ ቤተል ስትመጡ ሀብሎ የሚጀምርበት ቦታ ነው ይሄ። ከዚህን ጀምርና ወደ አደባባዩ እንሄዳለን። እዚህ አካባቢ ትንሽ ዳርክ ነው። ትንሽ እየሄድን ምናምን ነገር ላይት በደንብ እናገኛለን። ከዚህ ነው ሀብሎ የሚጀምረው ቤተል። እዚህ ጋር አልበይክ አለ። አልበይክ የሳውዲው ብራንድ፣ ያው የሳውዲው ብራንድ እንኳን አይመስለኝም፣ ግን ያው የእነሱ ስም ማለት ነው። የሳውዲው እንትን ነው ነገሩ። አልቀመስኩትም። እዚህ ጋር የልጆች መጫወቻ ምናምን አለ። ዛሬ ነው ያየሁት። እዚህ ጋር ይጀምርና ካፌዎች ምናምን፣ የገበያ ሞሎች ምናምን፣ ልብስ ቤቶች ምናምን ነገር አሉ። ከዚህ ጀምሮ ወደ ላይ እንሄዳለን። ቤተልን በጣም ነው የምወዳት፣ በጣም እወዳታለሁ። ምክንያቱም ለመጀመሪያ ጊዜ ገና አዲስ አበባ ስገባ እዚህ ነው የአረፍን የነበረው እና ከዛ በኋላ በቃ ቤተል ወደድኳት። ከዛ ኢቨን ከቤተል ራሱ ሰፈር ብቀይር ልቤ እዚሁ ነው ማለት ቤተል እንደምኖር ነው የማስበው እና ከቤተል መላቀቅ አልችልም። ኔቨር መልመድም አልችልም። በጣም ነው የሚከብድ። እዚህ አካባቢ በጣም ዳርክ ነው። እዛ አፍራን የሚል ይታያቸዋል ወይስ ለእኔ ብቻ ነው የሚታይ? አፍራን የሚል ይታያቸዋል በቀይ ጽሁፍ። ከዚህ ከጨለማው ሳይድ የጀመርኩላችሁ ከጨለማ ወደ ብርሃን እንድንሄድና ምን ያህል ቤተል በናይት ላይ እንደምታምር በደንብ እንድታዩ። ምክንያቱም ከላይት ካለበት ቦታ ከማላዳው ጀምሬ ወደ ዳርኩ በወስራችሁ ብዙ እንትን አይልም። ስለዚህ ከጨለማ ወደ ብርሃን እየሄድን አሪፍ ይሆናል። አትክልት ቤቶችም አሉ። ይሄኛው ምንድነው? አዲስ ነው። ይሄኛው አትክልት ቤት ነው። ቤጄስ የዶሮ እርባታ ዛሬ ነው እዚህ መከፈቱ ያየሁት። ቅድም ከታክሲ ላይ ስወርድ ነው ያየሁትና እስኪ እንሞክረዋለን። ቤተል ላይ አሪፍ ሎኬሽን ላይ ነው የከፈቱት። በዚህኛው ሳይድ ደግሞ አሚፋ አለ። አሚፋ በጣም አሪፍ ቺክን ቤት ነው። አክቹዋሊ እኔ ቺክን ቤት ይሄ ነው የማውቀው። እዚህ ነው የምጠቀመው ብዙ ጊዜ። ሌላ ቦታ ምናምን ገብቼ አላውቅም እና አሪፍ ነው፣ ቆንጆ ነው፣ ሞክሩት። ከዚህ ውጭ ያለውን ሌላ የት እንደሚገኝ አረነው አላውቅም። ሌላ እዚህ ጋር ደግሞ የሚያምር አይስክሪም ቤት አለ። እዚህ ጋር ያለችው በጣም አሪፍ ነች። እዚህ ጋር የተወሰነ ብራይት እየሆነ ይሄዳል። ከዚህ በኋላ ኢትዮ ማለዳ ውስጥ ደዌ ልዩ ሚቀላ ያምር በጣም ነው የሚያምረው ቤት ማለት ጀስት ኖርማል መኖሪያ ፕሮፐርቲ ነው የሚመስለው። እነዚህ ቤቶች እንዳሳያችሁ ጀስት የግለሰብ ቤቶች ናቸው። መሀል ከተማ ላይ ነው። ከዚህ ልክ እንደወጡ አስፓልት ብቻ ነው ያለው። እንደዛ አይነት መኖሪያ ቤት ምናምን አሪፍ ነው፣ ግን ሰፊ ግቢ
ሰፊ ግቢ ነው። ከጀርባቸው ምናምን መውጣት መግባት የሚችሉበት ነው። እና ደግሞ ይሄኛው ለመኪና መውጫ ብቻ የሚጠቀሙበት ሴፍ ነው፣ በጣም ሴፍ ነው። እዚህ ጋር ፊቴ ያስታውቃል። ይሄ ሞል ማን ነው? ሞሉ ማን ነው ስሙ? ይሄ ሞል ማን ነው ስሙ? አፍራን። ያ አፍራን ታውሽ? አመሰግናለሁ። አፍራን ታወር ነው የኛ አሁን የነበርኩበት አፍራን ታወር። ምን አለ መሰላችሁ? እቃ መሸጫ፣ ህፃናት ልብስ መሸጫ ምናምን እንትኖች አሉ። አክቹሊ ቤተል ምን ይበዛዋል መሰላችሁ? ልብስ ቤት በተለይ ደግሞ የሴቶች ሂጃብ፣ የአበያ ምናምን፣ ጫማ ምናምን ቶታሊ ለሴቶች የሚሆኑ ነው። ሙሉ ቤተል የሚበዛው ያ ነው። ከዛ ውጭ ካፌዎች አሉ፣ አሪፍ ካፌ ሬስቶራንቶች ምናምን አሉ። አሁን ደግሞ እየተከፈቱ ያሉ ብዙ ታዋቂ ብራንዶች አሉ ምናምን እሱ አሉ። ያ እና ካፌዎች ይበዛሉ በጣም። ጫፎቅ የሚባለው ላሳያችሁ። እዚህ በኩል አለ ይሄኛው ህንፃ ቢጫ ፎቅ ይባላል። ለቤተል ውስጥ ፌመስ ከሚባሉ ህንፃዎች አሉ። ከዛ ውጭ ደግሞ ይሄኛው በእኔ በቀኝ በኩል ያለው አፕል ፕላዛ ይባላል። እዚህ ጋር ምን አለ መሰላችሁ? አይስክሪም ቤቶች አሉ፣ በርገር ቤት አለ ምናምን፣ ልብስ ቤት አለ። በቃ ደሴም ማለት ነው። ይሄ ድባብ በተለይ ረመዳን ላይ ይቺ አካባቢ ፌመስ ነች፣ በጣም ያምራል። ሻይ ቡና ምናምን ነገር ከተራፍ ምናምን ነገር በኋላ ሰው እዚህ ጋር ነው እየመጣ በጣም የሚለው። ሰው ከዚህ ጀምሮ ያለው ደግሞ የኛ ኦልሬዲ የኛ ቤት ነው። የእኛን ቪዲዮ በተደጋጋሚ የምታይ ምናምን ከሆነ እዚህ ሚስተር ኮፊ ጋር ምናምን ፋሚሊ ታወር ምናምን አዲስ አይደላችሁ። ቤተል ልክ ከመጣን በኋላ ለመጀመሪያ ጊዜ ሬስቶራንት ነገር እዚህ እየመጣ ነበር የምንጠቀመው። ሚስተር ኮፊ ጋር ስንተኛ ጋር ነው? 1 2 3 4 ወይም 5ኛ ጋር ማለት ነው። እዚህ ጋር እየመጣ ነበር ብዙ ነገር እናሳልፈው እና ይሄ ልክ እንደ ቤታችን ነው፣ እንደ ቤታችን ሰው ከዚህ ጀምሮ ያለው በቃ በጣም ይመራል። በዛኛው ሳይድ በኩል የሴቶቹ የሙሽራ ልብሶች ምናምን ይገኛል። ማሩ ሞል ይላል ሙዛ ጋር ማሩ ፋሚሊ ታወር የኛው ነው። እሺ የኛው ሚስተር ኮፊ ከዚህ 1 2 3 4 ያ 5ኛ እዚህ ያሉት ልብስ ቤቶች ናቸው እና ላይታቸው ምናምን አሪፍ ምናምን ጥግ ላይ ያለች እዚህ ጋር የተከፈተች ጣፋጭ ምናምን መሸጫ ቤት ነች። አምና ነው የጀመረው አምና ሳይሆን 1-2 ዓመት ምናምን ይሆናቸዋል። እና ቤተል ላይ ይህን ድባብ ለምዳችሁ ከቤተል ውጭ ይህን ድባብ ብዙ አላየውም። ከቦሌ ውጭ ቦሌ ላይ ከራሱ የሚሻለ እንትን አለው። ቦሌ የሚመስልበት ቤተል ደግሞ የሆነ ቫይቡ ከቤተል ውጭ አታገኝትም የሚል ነገር አለ። ነገራችን ላይ እኔ ብቻ ሳልሆን ቤተል አብዛኛውን ሰው ምናምን ሊጠይቁ በቤተል ውስጥ ብቻ የምታዩት ወይም ደግሞ ቤተል ውስጥ ብቻ ያለ ቫይብ ሌላ ቦታ አታገኙትም እና በጣም ነው የሚሄድ
ሰው ሌላው የቤተል ድምቀት ላሳያችሁ። ሌላ ድምቀት እነዚህ ስትዞሩ እዚህ ጋ ቢስሚላ ሲያምር ባላ ላይ አው እዚህ ጋ የምታዩት ቤተል ተቅዋ መስጂድ አለ። በጣም ያምር። መሀል አደባባይ ላይ ነው ያለው። በዛኛውም ሳይድ በዚህኛውም ሳይድ በዚህኛው ሳይድ ወደ ወይራ የሚለው ነው። በዚህኛው ሳይድ ይሄኛው ሳይድ ደግሞ ወደ አየር ጤና የሚወስዱ ሳይድ ነው እና በእነዚህ መካከል ላይ መሀል ላይ ነው የሚገኘው እና ሌላ ውበት። ዓለም ባንክ መሄድ ፈለጋችሁ ደግሞ በዚህኛው ሳይድ በእኔ አሁን በሚሄድበት ሳይድ ማለት ነው። በዚህኛው ወደ አየር ጤና የሚወስደው ሳይድ ብዙ ዳርክ ነው። ብዙ የሚታይ ነገር የለም። የተወሰኑ ሞል ምናምን አሉ፣ ሬስቶራንቶች ምናምን አሉ። እዛ ውጭ ብዙ የሚታይ እንትን የለውም። አሁን ይሄኛው ወደ ዓለም ባንክ የሚወስደው ሳይድ ግን በጣም አሪፍ ቫይብ ያለው እንትን ነው። እዚህ ጋር ደግሞ ማለት ነው እንትን ምንድን ነው የሚባለው ይሄ ኮሪደር ልማት ምናምን አልተጀመረም። ስቲል ይጀመር እንዴት እንደሚያምር ሌላ ታሪክ ውስጥ ነው የሚገባ። ለመሰላችሁ መንገዶች ምናምን በጣም ጠባብ ናቸው። ሰው ተጨናንቆ ነው የሚተላለፈው። በዛኛውም ሳይድ አለ በዚህኛውም ሳይድ ያለውና ይሄ የተወሰነ ስታክልና እዚህ ቢጀመር ጃብ ነው። ቤተል ሌላ የጨማመረባት ደግሞ በጣም ነው የምታምረው። አዩሽ ኢንሻአላህ በቅርቡ እንደሚጀመር ተስፋ አደርጋለሁ። ተወሰነ ላሳያችሁ፣ ግን ያው ትራፊክ አለ በዚህ ሰዓት መኪና ምናምን። ከአደባባዩ ትንሽ ወረድ እንዳላችሁ እዚህ ጋር ማን ሞል ነው የሚለው ሶፊያም ነው የሚለው ሶፊያም ሞል አለ። አሪፍ ሞል ቤት ነው። ልብስ ቤቶች፣ የእቃ ምናምን መሸጫ ቤቶች አሉ። እዛ መሀል ላይ ፋሚሊ ካፌ ቡል ይላል። በዚህኛው ሳይድ እንዳለ ልብስ መሸጫ ናቸው። ይሄኛው ህንጻ ስራ ሲጀምር አስታውሳለሁ እና ድምቀት ነው። ለዚህ ጋር ደግሞ ትልቅ ስክሪን አለ። ለዚህ ሰፈር ድምቀት የሆነ ይሄ ብቻ ነው ስክሪን ያለን ባይዘወይ ቤተል ላይ ይሄኛው ብቻ እና ማስታወቂያ ምናምን የምትፈልጉ ከሆነ ስልካቸው አለ። ስልካቸውን ወስዳችሁ እዚህ ጋር ቼክ ትችላላችሁ። ለማስታወቂያ ፈልጋችሁ ይሄኛው እንዳልኳችሁ በቃ እንደዚህ ጠባብ ናቸው ምናምን ማኪና ፓርኪንግ ኢቨን መንገዱ በጣም ጠቦ ሌላ መኪና ፓርኪንግ ደግሞ ይቆሙበት የምታዩትን እና ሰው በዚህ እየተጋፋ ነው የሚያልፈው ምናምን ነገር እና ይህ መንገድ ኮሪደር ምናምን ካነካ ቢያደርገው በጣም ያምራል። በተለይ ጀመር ያምራል። ሰው እኔ አሁን ለማለት ፈለግ ነበር ግን እንዴ ቤት በኩል ሰው ያስፈልግ። በዛኛውም ሳይድ ፓርኪንግ አለ፣ በዚህኛውም ሳይድ ፓርኪንግ አለ። ሌላው ቤተል ላይ ያልነገርኳችሁ ሴፍ ነው ብታመሹ ምናምን ነገር እስከ 4 ሰዓት ምናምን ነገር ኖርማል ነው። እስከ 5 ሰዓት ምናምን ነገር ኖርማል ነው። ብዙ አያስፈራም ምናምን ነገር። ሰው አክቹዋሊ በጊዜ ይገባል። በቃ 4 ሰዓት 5 ሰዓት ምናምን ጭር ይላል። ግን ስቲል ብትወጡ ራሱ አያስፈራም። እኔ አዲስ አበባ ውስጥ የማልፈራው ብቸኛ ሰፈር እዚህ ቤተል ብቻ ነው። ቦሌ ቤተል። ስለዚህ ሆቴል ሌላ ጊዜ ነግራቸዋለሁ፣ ግን ትቀመጥ ለማስታወሻ።
እዚህ ጋር ይሄ የታጠረው ገበያ ነበረ። ጉሊት ገበያ እናቶቻችን ምናምን የሚሸጡበት ገበያ ቦታ ነበር። ዶሮ ምናምን ይሸጣል፣ ሽንኩርት፣ ቲማቲም ምናምን። አሁን ስነስተዋቸው አጠሩት። እዚህ እየመጣ ነበር የምንገዛ። የት እንዳደረጓቸው አሁን ቤተል እዚህ ጋር ነበር በፊት የቤተል። አሁን ቤተል ላይ የለም ገበያ፣ ዓለም ባንክ ነው። እዚህ ዓለም ባንክ ይዛችሁ ነው። ይሄ ደግሞ በጣም ወሳኝ የሆነ ቦታ ነው። ቶታል ማደያ ቤተል ውስጥ ቶታል ጋር እንገናኝ ምናምን ከተባላችሁ እዚህ ጋር ነው። ከዚህ በኋላ ያለው ዳርክ ነው፣ ወደ ዓለም ባንክ ሳይድ የሚወስደው እየጨለመ ይሄዳል። ዋና ፓርቱ በቃ ያ ሳላሳያችሁ አለፍኩት። ከአደባባዩ ትንሽ ወረድ እንዳላችሁ ቤተል ላይ የሚታው ቤተል ሆስፒታል የሚባል አለ። እሱ በጣም ሰፊ ቦታ ነው ያዘ። አይ ቲንክ ከቤተል ትንሽ ነው በቃ ወረድ እንዳላችሁ የምታገኙትና ሆስፒታል ቤተል ተባላችሁ ነው። በጣም ታዋቂ ሆስፒታል ነው። ይሄ መስቀለኛ ነው። እዚህ በኋላ ያለው ሰፈር ጥቁር አባይ ይባላል። ዳርክ ነው። እዚህ አካባቢ አዲስ ነገር ያለው በዚህ ሳይድ እነዚህ ከወጣችሁ ይሄኛው እነዚህኞቹ ቤቶች አዲስ ናቸው እና ደግሞ ከዚህ ጫፍ አካባቢ ጋር ያለው አዲስ የሆነ ስፓልት ምናምን ነገር ተሰርቶለት ያምራል። በረካ ልዩ የጥርስ ይባላል። መስቀለኛ ጋር የሚታወቅ እንትን ነው። አንድ ያላየሁት ነገር አንድ ቦታ ላይ ብቻ ነው ስትሬት ፉድ በቆሎ ምናምን ቆሎ ምናምን ነገር የምትሸጥ ያየሁት አንድ ቦታ። ያንም ከቤተል ከአደባባዩ ትንሽ እንደወረዳችሁ ቤተል ሆስፒታል አጥሩ ጋር ቁማ ነበረች። እዛ ጋር ፖሊሶች ምናምን ነገር አይቼ ፖዝ አረኩት እና እሷም ብቻ ነው ያየሁት። ከዛ ውጭ ምሸጥ የለም። ሌሎች ቦታዎች ላይ እኮ ኢቨን ቺፕስ ምናምን ላኩ ይሸጣል። ቺፕስ ይሸጣል ምናምን ላይ ቺፕስ አሁን ኖርማል ነገር ቤተል ላይ የለም። ግን ረመዳን ላይ ግን ነፃ እንትኖች ምናምን ነገር አሉ። እዚህ ጋር ያለው ዳቦ ቤት ዶናታቸው ስሚል በጣም ይጣፍጣል። በጣም እዚህ ነበር ረጅም ጊዜ የምጠቀመው። ቤተል ላይ ሁለት ቦታዎች ነው ዶናት የሚመችኝ። አንድ እዚህና አንድ ደግሞ በዛኛው ሳይድ በተቃራኒ በዚህኛው ሳይድ ሳይሆን በዛኛው በውስጥ በኩል አለ 40 ሜትር የሚባል እዛ እነዚህ ያለ ዶናት ስሚል ሞክሩት፣ በጣም ይጣፍጣል። ቤተልን ከቤተል ተቋ መስጂድ ሆኜ ያሳያችሁ የሚያምር ቪው አለ። እስከዛሬ ደግሞ እዚህ ቪው ላይ ማለት እንደዚህ ቪው ላይ ሆኜ እዚህ መሀል ላይ አዛ የሆነ አደባባይ ነበረ። እሱ ከተነሳ በኋላ በዚህኛውም ያለው ሳይድ አምሮበታል፣ በዚህኛውም ያለው ሳይድ አምሮበታል። በተለይ ደግሞ ተቅዋ መስጂድ እንዴት እንዳማረበት እስከዛሬ ተደብቆ ነበርና አደባባዩ ከተነሳ በኋላ እንደዚህ ነው እንደሚያምረው ነው ያስባል ሁሉንም ሰው። በዚህኛው ሳይድ ደግሞ ወደ ጦር ኃይሎች የሚያስኬደው ነው። በእኔ በስተቀኝ በኩል ያለው ደግሞ ወደ ወይራ፣ ወደዚህኛው ሳይድ በኩል ወይራ የሚሄደው ነው። የኛው ሳይድ ደግሞ ጦር ኃይሎች። የዛሬው የናይት ብሎጋችን ይሄን ይመስላል። አዲስ የሆናችሁ ፋሚሊዎች ካላችሁ ሰብስክራይብ ማድረግ እንዳትረሱ። ዴይሊ ብሎጋችን አሁንም ይቀጥላል።